እባክህ እራራልን፣ እባክህ ይቅር በለን፣ እባክህ ዘመን ሉና ነው የሚሻለን። ይልሽ አባት እግዚአብሔር ዘንበል ይበል፣ ፊቱን ያብራልሽ፣ ፊቱን ያብራልህ። ምላሽ የሰጣችሁ የተደፋችሁ፣ አዎ የተደፋችሁበት ቦታ ህልውናው ይምጣ። ጄላ ባጋዲ ጋባላ ዲጋባላ እርቦናል ፊት፣ ጠምቶናል ፊት፣ ረሃብተኞች ነን ፊት። የወንዳ አቤሴሎም እያልን ነው ከጌሹር ለምን መጣ እያለ ያንተን ፊት ካላየ ጉባኤዎቻችን ኖርማል ሆነዋል፣ ተመሳሳይ ሆነዋል። የሰማይ አምላክ ሁለተኛ ሳሙኤል ምዕራፍ 14 ላይ ያወጡና ቶሎ አንብበን ፈጠን ፈጠን ብዬ እናገርና ሰፊ ሰዓት ለመጸለይ። ከዚያም ኢዮአብ ወደ አቤሴሎም ቤት ሄደ። አገልጋዮች ለምንድነው እርሻዬን ያቃጠሉት ብሎ ጠየቀው። ወደፊት ሄዳችሁ ስታነቡ እንግዲህ የአቤሴሎም አገልጋዮች የኢዮአብን እርሻ አቃጥለውበታል። እና ለምንድነው ያቃጠሉት ነግራችኋለሁ። ቁጥር 32 ላይ እንደዚህ ይላል፣ አቤሴሎምም ኢዮአብን ከጌሹር ለምን መጣው? ለእኔ እስካሁን እዚያ ብሆን ይሻለኝ ነበር ብሏል ብለህ እንድትነግርልኝ ወደ ንጉሡ እልክህ ዘንድ ወደ እኔ ና ብዬ አስጠራው። አሁንም ቢሆን የንጉሡን ዓይን ማየት እፈልጋለሁና ምንም አይነት በደል ከተገኘብኝ ይግደለኝ አለው ይላል። ክብር ለጌታ ይሁን። እኔ የምናገርበት ሐሳብ ሰፊ ትንተና ማደርግበት ሐሳብ ያለው ቁጥር 32 ላይ ያለው ነው። አቤሴሎምም ኢዮአብን ከጌሹር ለምን መጣው? ይሄ ጥያቄ የአቤሴሎም ጥያቄ ነው። ከጌሹር ለምን መጣው? እስቲ ድምጻችሁን ከፍ አድርጉና ከጌሹር ለምን መጣው በሉ። እና ምንድነው ይሄ ከእግዚአብሔር መገኘት ጋራ ምንድነው የሚያገናኘው ነገር? ትንሽ ደቂቃ ታግሳችሁ ስሙኝ። ከጌሹር ለምን መጣው? ለእኔ እስካሁን እዛ ብሆን ይሻለኝ ነበር፣ ጌሹር ብኖር ይሻለኝ ነበር ብሏል ብለህ እንድትነግርልኝ ወደ ንጉሡ እልክ ዘንድ ወደ እኔ ና ብዬ አስጠራው። አሁንም ቢሆን የንጉሡን ዓይን ማየት እፈልጋለሁ። ከጌሹር ከመጣው ላልቀረ የአባቴን ዓይን ማየት እፈልጋለሁ፣ የንጉሡን ዓይን ማየት እፈልጋለሁ። እዚህ ለምትጽፉ ሰዎች ከጌሹር ለምን መጣው ብላችሁ ማስታወሻ ዛሬ ብትጽፉ በጣም ደስ ይለኛል። እንግዲህ እናንተ ሙሉ ክፍሉን ስታነቡት የሚያሳያችሁ ነገር ምንድነው? አቤሴሎም አምኖን የሚባሉ የዳዊት ልጆች ነበሩ። ትዕማር የምትባል ደግሞ ሴት እህት አለቻቸው። አምኖንና ትዕማር በእናትም በአባትም አንድ ናቸው። አቤሴሎም ግን እናቱ ሌላ ናት። በአባት ግን ሶስቱም ይገናኛሉ። በመሃል ምን እንዳነሳሳው ምን እንደሆነ መነሻው ምን እንደሆነ አጋንንት ይግባበት በማይታወቅ ሁኔታ እህቱን አፈቀረ ማለት ነው። ትዕማርን አፈቀራት፣ ወደዳት። እና ታሪኩን እናንተ ሄዳችሁ አንብቡ። እኔ ሰዓት ስለሌለኝ ብዙ መናገር አልችልም። አሞኛል ብሎ ተኛ። ምክር ተመከረ፣ እንደዚህ አይነት ምክር
አሞኛል ብለተኛ እህቴ ምግብ ታብስልልኝ ብለህ አባትን አስፈቅደው እሷን ይፈቅድልሃል። እሷ ምግብ ካበሰለችልህ በኋላ በር ዘግተህ እሷን ትደፍራታለህ። በቃ ፍቅርህ የዛን ጊዜ ይወጣልሃል። ይሄንን ምክር ተቀበለ አምኖን። እህቱ ምግብ አዘጋጅታለት ካቀረበችለት በኋላ ከበላ በኋላ በር ዘጋ። እህቱን ከእህቱ ጋር ተኛ ማለት ደፈራት። መድፈሩ ባልቀረ ከቤት አውጥቶ አባረራት። ልክ አንዴ ከደፈራት በኋላ አስጠላችሁ። እሺ ካስነወርከኝ በኋላ አግባኝም ሁሉ አለችው። በቃ ለአይኑ አስጠላት። አውጥቶ ከቤት አባረራት። መሪራ ለቅሶ አለቀሰች። እጅግ በጣም አዘነች። ይሄ ሂደት መፈጸሙን ማን ይሰማል? ወንድሟ ይሰማል። አቤሴሎም። በደንብ ስሙኝ። አቤሴሎም ይሰማል። በልቡ ቂም ይዞ አንድ ቀን እህቱን ያስነወረውን ወንድሙን እንደሚገለው እንደሚያጠፋው ቂም ይዞ ቀን ሲጠብቅ ቆየ ማለት ነው። የሆነ ቀን አቤሴሎም ድግስ ደገሰ። የንጉስ ልጆች ሁሉ እንዲመጡ ጥሪ ያደረገ። ሁሉም የንጉስ ልጆች መጡ። ይበላ፣ ይጠጣ፣ ይሰከር፣ ይጨፈር ነበር። ሁሉም ሲሰክር፣ ሁሉም በስካር መያዙን ካረጋገጠ በኋላ አቤሴሎም ሚጠብቃት ቀን ነበረችና አገልጋዮቹን እንደዚህ አላቸው፣ ተነሱና አሁን ወንድሜ አሜኖን ግደሉት አላቸው። ባጭሩ ገደሉት። ይሄ ወሬ የንጉስ ልጆች ተጫረሱ የሚባል ወሬ ንጉስ ጋር ደረሰ። ንጉስ ደነገጠ። በዚህ ሰዓት አቤሴሎም ምን አደረገ? ንጉስ ይገለኛል ብሎ ዳዊት ይገለኛል ብሎ ጌሹር ወደሚባል ሀገር ኮበለለ ሄደ። እዛ በጌሹር 3 ዓመት በስደት ኖረ ማለት ነው። ቢመለስ ንጉሱ ይገለኛል ብሎ ስለሚያስብ ማለት ነው። የሆነ ሰዓት ላይ ወደ ሀገሩ መመለስ ፈለገ። ይሄ የጦር አዛዥ የሆነውን ኢዮአብ የተባለውን ሰው ንጉሱ የሚፈቅድበትን መንገድ ተፈለገ ማለት ነው። ይምጣ ወደ ሀገሩ የሚባልበትን መንገድ ተፈለገ። ምንድነው የተገኘው ዘዴ? አንዲት ሴት ፍረድልኝ እያለች ድራማ የምትሰራ ሴት፣ አክት የምታደርግ ሴት፣ ራሷን እንደ አክተር የምታዘጋጅ ሴት ተመረጠች። ስልጠና ተሰጣት። ያንን ስልጠና ሰለጠነች። ንጉሱ ጋር እንደተበደለ ሰው ጥቁር ለብሳ ሐዘንተኛ መስላ ፍረድልኝ እያለች ቤተ መንግስት ሄደች። ምን ሆነሻል አላት ንጉሱ። ንጉሥ ሆይ እባክህን 2 ልጆች ነበሩኝ አለች። ድራማ ነው እየሰራች ያለችው። በሰው ህይወት ላይ የሆነ ነገር አለ። 2 ልጆች ነበሩኝ፣ 2ቱም በሜዳ ተጣሉ፣ አንደኛውን ገደለው አለች። እሺ አላት ንጉሱ። ባል የለኝም፣ ረዳት የለኝም፣ ያሉኝ አይናቸው ማያቸው 2 ልጆች ነበሩ፣ ከነሱም ውስጥ አንዱን ገደለ አለች። እና ምንድነው ችግርሽ? ማህበረሰቡ ደግሞ ገዳዩን አምጪ፣ ስለገደለ እሱ የሚገደል ብሎ ሁለተኛውን ልጄን ደግሞ ሊገሉብኝ ነው አለች። ያለ ልጅ ልቀር ነው፣ ያለ ጧሪ ልቀር ነው፣ ያለ ደጋፊ ልቀር ነው፣ ብቻዬን ልቀር ነው። ንጉሥ ሆይ እንዴት 2 ልጣ ብላ ደረቷን መታች፣ ተንከባለለች። የራሴ ልጆች ናቸው የሞቱብኝ የሞተብኝ፣
እንደገናም ደግሞ ሌላ ልጅ ተጨማሪ እንዲሞትብኝ አልፈልግም፣ ንጉሶ ይፍረድልኝ አለችው። ንጉሱ ብድግ አለና ፈጽሞ ልጇ እንዳይገደል አለ ንጉስ ዳዊት። እቺ ሴት ሁለት ማጣት የለባትም ብሎ ፈረደ ማለት ነው። ንጉሶ ያመሰግናለሁ ብላ እጅ ነስታ መሬት ላይ ተደፋች። ሂጂ በሰላም ሲላት ንጉሶ ይሄ ታሪክ የራስ ታሪክ ነው አለችው። ዋት ምን እያልሽ ነው አላት። አዎ አምኖንም ያንተ ልጅ ነው፣ አቤሴሎምም ያንተ ልጅ ነው። ሁለቱም ተጣሉ፣ አንዱ አንዱን ገደለ። አቤሴሎም ወደ ጌሹር ኮበለለ። ንጉሶ እንዴት ሁለት ልጅ ታጣለህ አለችው። ጥበበኛ ሴት ናት። እነ ጦር አዛዡ በደንብ አድርጎ ነው ያሰለጠናት። ንጉስ ተሸንፌያለሁ አለ። አንቺ ሴት አላት በዚህ ጉዳይ ላይ የኢዮአብ እጅ አለበት አላት የጦር አዛዡ። አዎ ንጉስ ሆይ የሱ እጅ አለበት አለችው። ካንተ አልዋሽም የሱ እጅ አለበት አለችው። ጥሩ እሺ አላት። በራሴ ላይ እንድፈርድ አድርጋችሁኛል። አቤሴሎም ይምጣ፣ ከጌሹር ከኮበለለበት ወደ አገሩ ገብቶ እንዲኖር ፈቅጃለሁ አለ። ግን አለ አሁን ዋናው መልእክት ይሄ ነው። ይምጣ፣ ኢየሩሳሌም ይኑር፣ ወደ ምድሩ ይመለስ። ግን አለ ዳዊት አይኔን እንዳያይ፣ በደንብ ስሙኝ፣ አይኔን እንዳያይ ይምጣ፣ አገር ይኑር፣ ከኮበለለበት ይመለስ፣ አይኔን ግን እንዳይመለከት፣ አጠገቤ እንዳይደርስ፣ ፊቴ እንዳይደርስ፣ እቺ አይኔን ደፍሮ እንዳያይ። ችግር የለውም ብቻ ወደ አገሩ ይመለስ ተባለ። ተጠራ፣ ተፈቀደለት። ከኮበለለበት ከጌሹር መጣ፣ አገሩ መኖር ጀመረ ማለት። አገሩ መኖር ደግሞ ሲጀምር 2 ዓመት ሞላው። በአጠቃላይ የአባቱን ፊት ሳይ አቤሴሎም ስንት ዓመት ሞላው? 5 ዓመት ሞላው ማለት ነው። ጌሹር 3 ዓመት ከአባቱ ጋር ሳይገናኝ የአባቱን ፊት ሳይ የአባቱን አይን ሳይ ጌሹር 3 ዓመት መጥቶ ደግሞ ኢየሩሳሌም 2 ዓመት በአጠቃላይ 5 ዓመት የአባቱን ፊት ሳይ ቆየ ማለት። ከ5 ዓመት በኋላ አልቻለም። ለካ የአባት ፊት ሳይታይ አይቻልም። እስቲ አሜን በሉ። አቦ ለባርካችሁ በጌታ በኢየሱስ ስም የአባታችሁ የእግዚአብሔር ፊት ይናፍቃችሁ። ማን ነው ጮሆ አሜን ሚለኝ? እና አልቻለም፣ በቃ ጨነቀው። አንድ ቀን ብድግ አለና ድጋሚ ኢዮአብን ጥሩልኝ አለ። ና በሉት። ኢዮአብ መልእክት ደርሶት አልመጣም። ድጋሚ ተላከበት፣ አልመጣም። በደንብ ስሙኝ። በኋላ ላይ አቤሴሎም ምን አደረገ? የሱን ሰራተኞች ጠራና እኔ እርሻ አጠገብ ያለውን የኢዮአብን እርሻ አይታችኋል አላቸው። አይተናል አሉት። ሄዱና ሙሉ እርሻውን አቃጥሉበት አላቸው። ሄዱና አገልጋዮቹ የኢዮአብን እርሻ በሙሉ በእሳት አጋዩበት ማለት። እነማን እንዳቃጠሉ ስላወቀ ኢዮአብ አቤሴሎም ጋር ቀጥ ብሎ መጣ። ለምንድነው አገልጋዮችህ እርሻዬን ያቃጠሉት ብሎ ጠየቀው። ያቃጠሉበትን ምክንያት ሲነግረው አቤሴሎም እንደዚህ አለ። ቆይ ኢዮአብ ከጌሹር ለምን መጣው? እንጀራ አጥቻለሁ፣ እዛ ውሃ አጥቻለሁ፣ ጨርቅ አጥቻለሁ። ምንድነው ያጣሁት? ጌሹር። ከጌሹር ከመጣው ዘንድ ካልቀረ የአባቴን ፊት ማየት አለብኝ። ጭሁና አሜን በሉ። ቻሎቫላ ዲጋባ ለምን መጣው? የኔ ጥያቄ የጨርቅ ጥያቄ አይደለም አለኝ። የኔ ጥያቄ የሆድ ጥያቄ አይደለም፣ እየበላው ነው። የኔ ጥያቄ የመጠለያ ጥያቄ አይደለም፣ ችግር አለብኝም የመጠለያ ጉዳይ። የኔ ረሃብ ጃሎባ አዲጋባ አቦ የመንፈስ ይግባባችሁ። የኔ ጥማት፣ የኔ ጭንቀት፣ ያንገበገበኝ ጉዳይ የአባቴ ፊት ነው። አቦ ያንገብግባችሁ፣ አቦ ያቃጥላችሁ። የእግዚአብሔርን ፊት አንድ ጉባኤ ይጮህና የእግዚአብሔር ፊት ይበል። የእግዚአብሔር ፊት ከምግብ ይበልጣል፣
ከመጠለያ ይበልጣል፣ ከምንነዳው መኪና ይበልጣል። ኑሮ ከተባለ እዛም ኑሮ ነው። ኑሮ ከተባለ እዚህም ኑሮ ነው። ኑሮ ከተባለ የትም ኑሮ ነው። አሜሪካንም ይኖራል፣ ጃፓንም ይኖራል፣ እንግሊዝም ይኖራል፣ ካናዳም ይኖራል። ግን ኑሮ የሚያሰኘው ፊቱን መጥገብ፣ ከፊቱ ጋር መኖር። ዲላ ዶላ ዲጋባ በኢየሱስ ስም ፊቱን መጥገብ ይሁንላችሁ። ማን ነው ይሁን የሚል ሰው ጮሆ አሜን ሚለኝ? አንድ ሰው ይጮህና ከጌሹር ለምን መጣው ይበል። ለምን መጣው? ከዛ ዓለም ለምን መጣን? ከዛኛው ቤት ለምን መጣን? ከቃልቻ ቤት ለምን መጣን? ከጫት ቤት ለምን መጣን? ይሄንን ቤት ልዩ የሚያደርገው የንጉሱን ፊት ማየት። ጃሎ ቫላ ዲጋባ ከንጉሱ ፊት ጋር መገናኘት፣ በንጉሱ ፊት ላይ መቅረብ፣ አይኑን ማየት። አቦ አይኑን ማየት ይሁንላችሁ፣ ፊቱ መቅረብ ይሁንላችሁ። መክፈል ያለበትን ዋጋ ሁሉ ነው የከፈለው። የኢዮአብን እርሻ ማቃጠል፣ ከዛም በኋላ ረሃብ ገብቶበታል። አቤሴሎም አልቻለም። እየበላ ነው፣ ምግብ አልሆነለት። በጌታ ጮሁና አሜን በሉ። እየለበሰ ነው፣ የሚለብሰው ልብስ ለሱ ትርጉም አልሰጠው። ሚነዳው ሰረገላ ለሱ ትርጉም የለው። ያልፋል በቤተ መንግስት፣ ናፍቆት አንገብግቦታል። ናፍቆት ውስጡን አቃጥሎታል። ምንድነው የናፈቀ ስትሉት ዘመናዊ መኪና አይደለም የሚለው። ምንድነው የናፈቀ ስትሉት የሆነ ሰማይ ጠቀስ ፎቅ አይደለም የሚለው። ምንድነው ችግር ስትሉት የአባቴ ፊት። ያሎ ባላዲጋ ሲልባርካችሁ ከፍ አድርጉ እጆቻችሁን። ዘር ማንዘራችሁ በጌታ በኢየሱስ ስም የእግዚአብሔር ፊት ይገለጥላችሁ፣ የእግዚአብሔር ፊት ይብራላችሁ። ይሁንልኝ የሚል በለም ጮሆ አሜን ይበለኝ። ለመጣው ከጌሹ ሰባኪዎቻችን እኮ ሌላ ነገር እንድንናፍቅ ነው ያደረጉ። የዚህ ቤት ናፍቆት አንድ ነው። ማን ነው ጮሆ አሜን ሚለኝ? የእግዚአብሔር ፊት፣ የንጉሱ ፊት። ሲኤ ጉባኤ ጮህና የንጉሱ ፊት ይበል። የንጉሱ ፊት፣ የእግዚአብሔር ፊት። ጠዋት ላይ መጥቻለሁ ፊት ስንል፣ ማለዳ ላይ መጥቻለሁ ፊት ስንል፣ ቀን ላይ ተንበርክከን አባቶይ መጥቻለሁ ፊትህ ላይ ፊትህ ቀርብ ያለው ስንል የእግዚአብሔር ፊት ሲበራልን አቦ ልባርካችሁ በጌታ በኢየሱስም ፊቱን ያብራላችሁ። አጠገባችሁ ያለውን ሰው መርቁት፣ እግዚአብሔር ፊቱን ያብራል በሉት። ምን አለ ድምጻችሁ ከፍ አድርጋችሁ በመንፈስ ሆናችሁ ነቅነቅ አድርጋችሁት ወንድሜ እህቴ እግዚአብሔር ፊቱን ያብራልህ፣ እግዚአብሔር ፊቱን ያብራልሽ ምትሉ ለዚህ ጉባኤ እግዚአብሔር ፊቱን ያብራ፣ ለትውልዱ እግዚአብሔር ፊቱን ያብራ፣ ለነገሌ አርሲ እግዚአብሔር ፊቱን ያብራ። አሁን ከዚህ ስብከት በኋላ የእግዚአብሔርን ፊት የሚናፍቅ ትውልድ ይነሳል። ምን አለ ጮኻችሁ አሜን በትሉ። ሌላ ፊት የማይናፍቅ ጃሎ ቫላ ዲጋባ መኖር ትርጉሙ ያልሆነ መልበስ ጨርቅ ትርጉሙ ያልሆነ ትርጉሙ የእግዚአብሔርን ፊት የሆነ የሚናፍቅ ትውልድ ማን ነው? ይነሳ የሚል ጮሆ አሜን ሚለኝ። አቤሴሎም ለምን መጣው? ከጌሹር ለምን መጣው? እኔ ጌሹርም መኖር ነው ለኔ። መብላት ነው ለኔ። መጠጣት ነው ለኔ። ከመጣው ግን የአባቴን ፊት ዳዊትም ይህንን ብሎ ስለነበረ ፊቴን እንዳይ ብሎ ስለነበረ አቤሴሎም ግን አልቻለም። ለካ አባት ፊት ይናፍቃል። አሜን ነው ወይ? አቦ ይናፍቃችሁ። አንዳንድ ሰው ምንም አይመስለው የአባቱን ፊት ሳይ የአምላኩን ፊት ሳይገናኝ ውሎ ሲያደር ሳምንት ሲሞላ 15 ቀን ሲሆን ወር ሲሞላ ምንም ነገር አይመስለው። በጌታ በኢየሱስ ስም ዛሬ መንቃት ይሁን። በለም ጩሁና አሜን በሏ። እውነት ለመናገር ትልቁ ናፍቆት ነው የእግዚአብሔር ፊት። እንደው የወላጅ አባት ፊትም ይናፍቃል።
ይኸውላ የሥጋ ወላጅ ፊት እንኳን 1 ዓመት 2 ዓመት ከሞላ ይናፍቀናል። ፊታችን ላይ እንደዚህ ሄደ። የአባትን ፊት የሚተካ ነገር የለም። ዛሬ ከባድ ጸሎት ነው የምንጸልየው። የብዙዎቻችሁ መሰዊያ ይታደሳል። አምላክ እግዚአብሔር እንደገና በመገኘቱ ወደ ቤታችሁ ይመጣል። ፊቱን ያጠግባችኋል። ምን አለ ጮኻችሁ አሜን ብትሉ። የአባት ፊት ጥጋብ ነው። ባይበላ ባይጠጣ ኢየሱስ ጌታ ባይለበስ ፊቱ ከበራልን አቦ ለነገሌ አርሲዝ በጌታ በኢየሱስ ስም አምላክ እግዚአብሔር ፊቱን ያብራላችሁ። የአባት ፊት እርካታ ነው፣ ያረካል። በቃ ፊቱ ስትሆኑ፣ ፊቱ ስትንከባለሉ፣ ስታመልኩ፣ ቅድም በፊቱ ስትዘሉ እንዴት እንደምትረኩ እንዴት ፊታችሁ እንደሚበራ ባያችሁ። በጣም ወሳኝ ነገር ነው። የአባት ፊት ፈውስም ነው። አሜን ነው ወይ? የጤና ፈውስ ነው። የትዳራችን ፈውስ ነው። የኢኮኖሚያችን ፈውስ ነው። በማለዳ በቃ ሚስጥር ልንገራችሁ። በማለዳ የጌታ መንፈስ እንደዚህ ብሎኛል። ፊቴን ዘወር ላደረኩባቸው ሰዎች ፊቴን አበራለሁ ብሎኛል። በእናታችሁ ጩሁና አሜን በሉ። የአባት ፊት ደስታችን ነው። ማዱላ ዲግባ እግዚአብሔር ከዚህ ኮንፈረንስ በኋላ ወደ ብዙዎቻችሁ ህይወትና ኑሮ ትዳር ፊቱን እንደዚህ ያበራል። ይሁንልኝ የሚል ጮሆ አሜን ይበለኝ። የአምላክን ፊት ማየት ይሆንላችኋል። የአባትን ፊት ማየት መዝሙረ ዳዊት ምዕራፍ 17 ቁጥር 15 ላይ እኔ ግን በጽድቅ ፊትን አያለው ይላል ዳዊት። አረ ነገሌዎች ጩሁና አሜን በሉ። እኔ እንጀራና ውሃ እየሰበኩ አይደለም፣ ማቴሪያልና ቁሳቁስ እየሰበኩ አይደለም፣ ፊቱን እየሰበኩ ነው። ከፊቱ በላይ ደግሞ ምንም ስብከት የለም። ጄላዱጋ ኢየሱስ ጌታ ነው። በኋላ ላይ የሆነ ነገር ነግራችኋለሁ። እኔ ግን በጽድቅ ፊትን አያለው ክብርህን ሳይ ለካ ጥጋባችን ፊቱ ነው። ለካ ጥጋባችን ክብሩ ነው። ከዚህ በኋላ ትውልድ ይነሳል። ከጌሹር ለምን መጣው? መክፈል ያለበትን ዋጋ የሚከፍል፣ ጾም ጸሎት መግባት ካለበት ጾም ጸሎት የሚገባ፣ በጽድቅ መመላለስ ካለበት በጽድቅ የሚመላለስ፣ በምንም አይነት ሁኔታ ውስጥ ሆኖ ግን ሁሉ ጊዜ የእግዚአብሔርን ፊት የሚጠግብ የሚራብ ትውልድ፣ እንደ አቤሴሎም የአባቱን ፊት ናፋቂ ትውልድ። አቦ ይነሳ ካላችሁ ጮኻችሁ አሜን በሉ። ና ፊትን ሳይ ጠግባለሁ፣ ክብርህንም ሳይ እጠግባለሁ። ጥጋቤ ፊትህ ነው። ጥጋቤ ክብርህ ነው። ክብሩን እንጠማ፣ ፊቱን እንጠማ። ዛሬ እባርካችኋለሁ በጌታ በኢየሱስ ስም። የሆነ ጥማትም አይግባባችሁ። እናታችሁ ጮሁና አሜን በሏል። የሆነ ጥማት፣ የሆነ ጠኔ ማዱላ ዲጋባ በጌታ በኢየሱስም ማቴሪያል ከምትጠማ ጂላ ቮላ ዲጋ ቁሳቁስ ከምትጠሚ በጌታ በኢየሱስም ክብሩን የምትጠሚ ያርግሽ። ክብሩን የምትጠማ ያርግ። ይሁንልኝ የሚል በደም ጮሆ አሜን ይበለኝ። ክብርህን ሳይ ጠግባለሁ። የሰው ትልቁ ጭንቀት፣ ትልቁ ድንጋጤ እግዚአብሔር ፊቱን ሲሰውርበት። አቦ በኢየሱስም አይሰውርባችሁ። ፊትን ሲሰውር ይደነግጣሉ፣ ነፍሳቸውን ታወጣለ፣ ይሞተሟል፣ ወደ አፈራቸውም ይመለሳሉ። ፊትን ሲሰውር ነው የሚደነግጡት። ፊትን ሲሰውር የሚለው መገኘትህን ከነሱ ስታርቅ ነው ማለት። ህልውናህን ከነሱ ዘወር ስታረቅ ይደነግጣሉ፣ ወደ አፈራቸው የሚመለስ ነፍሳቸው ትወጣለች። የዛን ጊዜ ነው ድንጋጤ። ሞት የሚባለው ነገር እሱ ነው። መቀበር የሚባለው ነገር እሱ ነው። እግዚአብሔር ህልውናውን ሲያነሳ፣ መገኘቱን ሲያነሳ፣ አቦ በጌታ በኢየሱስ ስም እግዚአብሔር ምንም ነገር ይውሰድብንና መገኘቱን ይመልስልን። ማን ነው አርሲ ነገሌ ጮሆ አሜን ሚለኝ? ቤኒን የሚባል አገልጋይ በጣም
የእግዚአብሔር ህልውና፣ የእግዚአብሔር መገኘት፣ የእግዚአብሔር ፕሬዘንስ እላው ላይ ያለ አገልጋይ በጣም እኔ በጣም በትልቅ ማከብረው ትልቅ የእግዚአብሔር ሰው። አንድ ጊዜ ጋዜጠኞች ጠየቁት፣ የእግዚአብሔር ሰው አንተ መንፈስ ቅዱስን እንዴት ትገልጠዋለህ ብሎ ጠየቁት። በእርግጥ አለ መንፈስ ቅዱስን እንዲህ ነው ብሎ መግለጥ በጣም ከባድ ነው፣ ግን በምሳሌ ልንገራችሁ፣ ይሄም ሰውኛ ምሳሌ ነው እንጂ መንፈስ ቅዱስን የሚገልጥ አይደለም ማለት እና ምን ብሎ ነው የገለጠው? አንድ ጊዜ ትልቅ ጉባኤ ላይ አገልግዬ ትልልቅ ፈውሶች ሆነው ትልልቅ ተአምራት ሆነው ከእንግዶች ጋር እየወጣው እያለ ፕሮግራሙን ጨርሼ ተሰናብቼ እየሄድኩ እያለ ባለቤቴ ፈለገችኝና ከኋላ የመታ ቤን ብላ ይዛ ልብሴን ይዛ ዞር አርጋኝ ልታናገረኝ ቤን ብላ ስትይዘኝ ወደቀች። ለኔ መንፈስ ቅዱስ እንደዚህ ነው የምገልጠዋል። መገኘቱ ካንተ ጋር ሆኖ ደመናው ተቆጣጥሮ ማዱላ ዲጋባ ሚስት እንኳን ስትነካ ስትወድቅ ማዱላ ዲጋባ በጌታ በኢየሱስም ህልውናው በሴቶችና በወንዶች ልጆች ላይ ይምጣ። ደመናው በኢየሱስም ይምጣ። ልዩነት ከዚህም በኋላ ይሆነ። ጩሁና አሜን በሉ። ደመናው ያለባቸው የእግዚአብሔርን ፊት ፈልገው የመጡ አገልጋዮች የሚለዩበት ዘመን ይሆናል። ይሁን የሚል ጀግና ጮሆ አሜን ይበል። ኢየሱስ ጌታ። ትዝ አይላችሁ ተራራ ላይ 40 ቀንና 40 ሌሊት በእግዚአብሔር ህልውና ስር የነበረው ሙሴና ሰፈር የነበረው ህዝብ ከደመናው ሲወርድ ከተራራው ሲወርድ ሙሴ ይሄ ፊቱ ራሱ ተቀይሯል። ይሄ ቁርበቱ ተቀይሯል። ኢየሱስ ጌታ። የሚያውቁት ሙሴ የማያውቁት ሆኗል። ይላባ አዱጋባ በኢየሱስ ስም ይሄ መንፈስ ያገኛችሁ። ይህንን ካልናፈቅ ካንተ ሞታል። ይሄንን ካልተጠማሽ አንቺ ሞተሻል። እሺ በልተሽ ኖርሽ፣ አገባሽ፣ ወለድሽ፣ ሞትሽ፣ ምን ይፈጠር? እነዛም እንደዛ ያረጉ ነው። ዋይሽ የመኖራችን ትርጉም ምንድነው? ከጌሹር ለምን መጣን? ከዛኛው ዓለም ለምን መጣን? እዛም እንጀራ እዚህም እንጀራ። አቦት ትውልድ ይነሳ፣ መንፈስ ያለበት፣ ጸጋ ያለበት፣ ሞገስ የለበሰ፣ ህልውናውን የተቆጣጠረ አንድ ሰው በዚህ ቸርች ይነሳ። ምን ይፈጠር? እንትናም ነዳ እኔም ነዳው፣ እንትናም ለበሰ እኔም ለበስኩ፣ ምን ይፈጠር? ዘንድሮ ልብስ ሳይሆን ልዩነቱ የአምላክ ፊት ነው። ልዩነቱ ህልውናው ልዩነት ይሆናል። ዘንድሮ ሰፈር የዋለና በእግዚአብሔር ፊት ጋር የዋለ ሰው ልዩነት ይፈጠራል። ጩህና በደንብ አሜን በለ። ለምን መጣ? ጠይቅ ራስ። ለምን መጣ? ለምን መጣ? እዚህ ከመጣ ከኪቦርድ ጋር ለመስለል ወተ ደግሞ ሀብለ ለማዛጋት ስታልፍ የእግዚአብሔር ክብር አንተ ላይ ያለው የእግዚአብሔር ደመና አጋንንትን መውጋት አለበት። በቃ ኢየሱስ ጌታ ነው። ሼህ ሀቢብ የሚባል አደገኛ ጠንቋይ ነበር ዲላ ከተማ ላይ እና አንዲት ልጅ እሱ ጋር የምትካድም የነበረች ልጅ እኛ ወንጌል ስንመሰክር ልቧ ተነካና ጌታን ተቀበለች። ስንጸልይላት አጋንንት ጮኸ። ሼህ ሀቢብ ነኝ ብሎ ጮኸ። ቃልቻ ነው። በጣም አደገኛ። ባለሀብቶች ሁሉ ሄደው የሚንበረከኩለት፣ ብዙዎችን ባለጸጋ ያደርጋል። እና ይሄ ሼህ ሀቢብ ማን ነው ምናምን ብለን ከተፈወሰች በኋላ ጠየቅናት። ማይመጣ ሰው የለም፣ እንትናም ሳይት ያለው እንትንም ምናምን አለችና የሰዎችን ሚስጥር ሁሉ ዝግዝግ አድርጋ ነገረች። አንተ መንፈሴ ተቆጣ። እኛ እዛ ከተማ እያለን ሼህ ሀቢብም እየኖረ በጌታ በኢየሱስ ስም
መሞት አለብን ብለን አንድ ቀን ተንበርክከን ጸለይ። ጌታ ወይ ሼህ ሀቢብን ውሰደው ወይ እኛን ውሰደን። አለቀ በቃ። በጌታ በኢየሱስም አብረህ እሱም እየኖረ አንተም እየኖርክ አዎ ጌታ በጊዜ ይጠቅልላችሁ። በሆነ ጩሁና አሜን በሉ። ምን ታረጋለህ ምግብ ከመጨረስ ውጪ? በጌታ በኢየሱስም አንድ ቀን ያለቃው መንፈስ ባንተ ተመቶ ጩሂና አሜን በይ። 16 የሚያክሉ ሴቶች ወንዶችን አሰልፌ እኔ ፊት መሪ እንዲህ አይነት ነገር ላይ ውስጤ በጣም ነው የሚቆጣው። አሰልፌ ስንት ሰዓት ነው መካደም የሚጀምረው አልኳት። 1 ሰዓት ላይ ዘየራ ይጀምራል አለች። 10 ጉዳይ ላይ ማንም እንዳይመጣኛ ከገባን በኋላ እዛ ቃልቻ ቤት ማንም እንዳይመጣ ብለን 10 ጉዳይ ገብተን ተደርድረን ጫማችንን አውልቀን ቁጭ እንደዚህ ሼህ ሀቢብ ምንድናችሁ አለ። እኛ የኢየሱስ ልጆች ነን። አለቀ። ጩሁና አሜን በሉ። እሱ ጋር ካለው ይልቅ እኛ ጋር ያለው ይበልጣል። እኔ እንደዚህ የጓዳ በር መግቢያ አካባቢ ላይ ነው ጫማ አውልቄ ቁጭ ያልኩት። ጫማ አውልቁ ግቡ ስለተባለ ጫማ አውልቀን ነው የገባን። እና ሚስትየው ከጓሮ በኩል መታ ሚጥሚጣ እንደዚህ ይዛ በእጇ እኔ ፊት ለፊት የምናገረው ማናችሁ ሲል እኔ ማብራሪያ የምሰጠው ለሚጠይቀው ጥያቄ እኔ የምመልሰው እሱ እዛ ጋር ቁጭ ብሏል። እና እኔን መጀመሪያ አይኔ ላይ ሚጥሚጣ ለመጨመር አላየዋትም። መጋረጃውን ገለጥ ስታረጉሉ እኔ ከሱ ጋር ተፋጥጬ አይን ላይ እያየው እያወራው አይኔ ላይ ጁ ልታረግ ስትል የሆነ እጅ መጥቶ እንዲህ ጎንበስ አደረገኝ ማለት ግድግዳ ላይ ደፋችሁ። አይኔ ላይ ደፋሽ ማለት መውጫ ያቅተኛል እዛው ሊከሸክሹኝ ነው ማለት። አንካሴውን ነቀለ። 16ቱንም ልጆች ንቅንቅትልና ቁጭ በል እሱ የሱ አንካሴ አንተን የሚወጋ ከሆነ እናያለን። ብርግ ያለጎና ምን አይነት ጣጣ ነው ብሎ ጣለው። ማዱላ ዲጋባ ዛሬ ትንቢት እናገራለሁ። አንድ ጀግና የወንጌል አርበኛ ነገ ለምድር ላይ ይነሳል። የተቀበለ ጮሆ አሜን ይበላል። ተመሳስላ የማትኖርበት ደመናው አንተ ላይ የሚገለጥበት አንድ እግዚአብሔር ሰው ሐረር ምድር ላይ የሚኖር አማሬሳ የሚባል ከተማ ላይ የሚያገለግል ሌሊቱን ሙሉ ቀኑን ሙሉ ይጸልይና 9 ሰዓት አካባቢ ቀን 10 ሰዓት አካባቢ ቢጃማውን ለብሶ ወክ ያረገ ከተማ ላይ አማሬሳ በጣም ትንሽ ከተማ ነው የምታውቁ ሰዎች አማሬሳ ላይ ወክ ያረገ ረጅም ነው ወክ ያረገ ይወጣል ማለት አንዳንዱ እንዲህ ፍለፊት ላይ ሲመጣ እሱ ፊታቸውን እየሸፈኑ እንደዚህ ብሎ ይሄዳል። አንዳንዱ ሱቃቸውን ራሱ እንደዚህ ገርበብ ያረጉታል። መጣ ይባላል። አያዱላ ዲጋባ መጣብን ይባላል። ይጨነቃሉ። ከተማው ሾክ ታረጋለች። በጌታ በኢየሱስ ስም እንዲህ ሆነ። በኢየሱስ ስም ነገ ለምድር ላይ ይግለጥ። ዘኍልቍ ምዕራፍ 6 ቁጥር 22 ላይ እግዚአብሔር ሙሴን እንዲህ ብሎ ተናገረው። ምን ብሎ ተናገረው? ለአሮንና ለልጆቹ እንዲህ ንገራቸው፣ የእስራኤልን ልጆች ስትባርኩ እንዲህ ብላችሁ ባርኳቸው። እንዲህ ባርኳቸው። ምን ብለን እንባርክ ሲሉት እንዲህ ብላችሁ ባርኳቸው። እግዚአብሔር ይባርክ ይጠብቅህም፣ እግዚአብሔር ፊቱን ያብራልህ። ይሄ ምን አይነት በረከት እንደሆነ ብታዩ። እኔ ምንም ይቅር ፊቱ ይብራላችሁ። በእናታችሁ አጠገባችሁ ያለውን ሰው እቅፍ አድርጉትና እግዚአብሔር ፊቱን ያብራልህ። እግዚአብሔር ፊቱን ያብራልህ። ጃሎቫ ላዲጋባ ለቤት ያብራ፣ ለልጆችሽ ያብራ፣ ለጓዳሽ ያብራ፣ ለአደባባይ ያብራ፣ ለአገልግሎት ያብራ። እግዚአብሔር ፊቱን ያብራላችሁ።
እግዚአብሔር ይባርክ ይጠብቅህም። እግዚአብሔር ፊቱን ያብራልህ ይራራልህም። ይህ ደግሞና ቁጥር 26 ላይ እግዚአብሔር ፊቱን ወደ አንተ ያንሳ። እንዴት ሰው ብቻ ሆነ ኖረ ትሞታል? ዋይ የሆነ ነገር የሆነ ቀን አንተ ላይ ይፈንዳ እንጂ። ጩሁና አሜን በሉ። ይሄንንም ስናገር እኮ ውስጣቸው የማይቃጠልባቸው ሰዎች አሉ። በጌታ በኢየሱስ እኔ አንድ ነገርን እያመጣብኝ እኮ ተቸገሩ። ገና ጌታን ተቀብለን የውሃ ጥምቀት ከተጠመቅን በኋላ 3 ሆነን ምን ጸልይ ጓደኛሞች ነበር። ጌታ ምስክሬ የዛን ጊዜ ጸሎት ነው እኛ እስካሁን እኔም በተለይ ያኖረኛል። ሌሊቱን ሙሉ እየጸለይን አድረን ጠዋት 11 ሰዓት ተኩል ተነስተን ቸርች ደግሞ የማለዳ ጸሎት አለ። ሰዎች እንዳይተኙ እንቅልፍ እንዳይዛቸው ብለን በየቤቱ እየሄድን እያንኳኳን ጸሎት ውጡን ሌሊቱን ሙሉ ስንጸልይ እና እየጸለይን አንደኛው ወንድም በጌታ አንዴ ስሙኝ ምናምን ነገር ይላል። እኔ እኮ መሬቱን ለቅቄ አየር ላይ ነኝ። በጌታ በኢየሱስ እኔ ደግሞ መሬት ነኝ። መንፈሳዊ ቅናት የሚባለው ነገር የለም። መንፈሳዊ ቅናት ያንገበግበኛል። እኔ እስካሁን መሬት ነኝ፣ ሰው መሬት ለቋል። መንፈሳዊ ከፍታው በጌታ በኢየሱስ እነሱን ቁርስ እንብላ ምናምን ሲባል እነሱ ወደ ቁርስ ምናምን ሲሄዱ እኔ ቆይ የሆነ ጉዳይ አለኝ ብዬ እንደገና ወደ ጸሎት ገባለሁ። እንትን እኮ ለመብለጥ እንደገና ደግሞ በሁለተኛው ቀን እነሱ ሌላ ነገር ውስጥ አለን ምናምን ይሉኛል። ጌታው አረ የሆነ ነገር ያቃጥላችሁ፣ የሆነ ነገር ውስጣችሁ ይንከባለል፣ ጽንስ ይግባ እንጂ በኢየሱስም ጂላቫ። ከዚህ በኋላ እቺ ቤተክርስቲያን በልዩ አቅጣጫ ትሄዳለች። ይሁን የሚል ጮሆ አሜን ይበል። የከተማው ትኩረት በዚህ አጥቢያ ላይ ይሆናል። ትውልድ በኢየሱስም ይነሳ የሚል ጮሆ አሜን ይበል። ኢየሱስ ጌታ። የሆነ ነገርማ መሆን አለበት። በህልውናውማ መጥለቀለቅ አለበት። ለመሰላችሁ ብዙዎቻችሁ በሚባል ደረጃ ሁላችንም በሚመለከት እንዲህ አልነበርንማ አይደል? እንዲህ አልነበርንም። እንዲህ ነበርሽ፣ እንዲህ ነበር ቃል አልነበርንም። የሆነች ነገር ብቻ የጸሎት ነገር ትነሳ ስምት ህልውና ውስጥ የምንል ጂላቫ አዲጋባ የሆነ መዝሙር ብቻ ይጀመር ለቅሷችን ዱብ ዱብ የሚል አሁን የሆነ ድርቅ ያደረገ አርማታ ያደረገን መንፈሳል ጂላቫ አዱጋባ ዛሬ መድኃኔ ዓለም ይሄንን አርማታ ይገነድሰዋል። ጂላፋቶ ላዲቫ ደምስሩስ ኢሹስ የእግዚአብሔር መንፈስ ይገባል። የእግዚአብሔር ህልውና ይቆጣጠራል። በቡና ቁርስ ጸሎት እየኖርን አንዳንዴ ቡና ቁርሱም ጸሎት ይዘለላል። የምትታወቂው የነበረው የት ናት ሲባል ተንበርክከሽ፣ የት ነው ሲባል እያመለከ አንተ የምትታወቀው እንደ እብድ አምላክ ፊት እንደ ኦምቦሳ ስትዘል የምትታወቀው ትንሽዬ መዝሙር ሲዘመር ለያዝና ለገናዥ የምታስቸግር እንደነበር። አሁን ግን ያ መንፈስና ክብር ካንተ ውስጥ ተጎልጉሎ ወጥቶ ኖርማል ሆነ ስትኖር ምንም አይመስልም። ሉና ነው የሚሻለን ይጣው ይልሽ አባት እግዚአብሔር ዘንበል ይበል። ፊቱን ያብራልሽ፣ ፊቱን ያብራልህ። ምላሽ የሰጣችሁ የተደፋችሁ፣ አዎ የተደፋችሁበት ቦታ ህልውናው ይምጣ። ጄላ ባጋዲ ጋባላ ዲጋባላ
ጌታ ሆይ እባክህ እራራልን፣ እባክህ ይቅር በለን፣ እባክህ ዘንበል በልልን። ሰማይ አምላክ እግዚአብሔር አቤሴሎም እንኳን የአባቱ ፊት ናፍቆታል። የእኛ ናፍቆት ያንተ ፊት ነው። ጥሩት። የዚህ ቤተ ክርስቲያን አገልጋዮች ህልውናህን እንፈልጋለን፣ መገኘትህን እንፈልጋለን። ፊትህን አብራልን ጌታ ሆይ። የፊትህ ናፋቂዎች ነን ጌታ ሆይ። የፊትህ ረሃብተኞች ነን። ይጩህ ጉባኤ፣ ያልቅስ ጉባኤ በእግዚአብሔር ፊት ተመለስ ይበላባት። ፊትህን መልስልን። ማሎባ ጋቲጋ ወደ መድረካችን ፊትን መልስ። ወደ አገልጋዮቻችን ፊትን መልስ። እርቦናል ፊት፣ ጠምቶናል ፊት። ረሃብተኞች ነን ፊት። እንደ አቤሴሎም እያልን ነው ከጌሹር ለምን መጣ እያልን ያንተን ፊት ካላየን ጉባኤዎቻችን ኖርማል ሆነዋል፣ ተመሳሳይ ሆነዋል። የሰማይ አምላክ